ወይኔ ገደለኝ። ቆይ አንቺ ሴትዮ ያምሻል እንዴ? ይቅርታ አስደነገጥኩ አይደል? እሺ ቆይ ምንድነው ችግርሽ? በዚህ ጧት ምን ያንቀሸቅሽሻል? ለሊት ስለተነሳው ትንሽ ደክሞኝ እኮ ነው። ደግሞ መልሶችሽ ሁሉ ሲያስጠሉ። ቁርስ ሰርቼልሃለሁ አትበላ? አልበላም፣ ውጪ ከጓደኞቼ ጋር ነው የምበላው። እሺ እኔማ አንተ ትበላለህ ብዬ እኮ ነው ለሊት ተነስቼ የሰራሁት። ሆዳ ምን በእኔ ታሳቢያለሽ? ለራስሽ ለመብላት ነው የሰራሽው። ኧረ አይደለም። ዝም በይ። እኔ በላውም አልበላውም አስቤዛ መስጠት አይቀርም አይደል? ወስደሽ ቢ። እሺ አመሰግናለሁ የኔ ባል። ደግሞ አንድ ስጦታ አለኝ። የምን ስጦታ? እሺ አንዴ መጣው ላሳይህ። ምንድን ነው? ላንተ ነው አባቴ። ትሰሚኛለሽ? እኔ እኮ ገንዘብ የምሰጥሽ አስቤዛ እንድትገዢ እንጂ ስጦታ ምናምን እያልሽ እንድትጃጃ አይደለም። አንተ በሰጠኝ ገንዘብ እኮ አይደለም፣ የሆነ ስራ ሰርቼ ነው። መልስ እንድትመልሽልኝ እኮ አይደለም። ይቅርታ አስደስታለሁ ብዬ አስከፋው አይደል? ሂጂ ጫማ ይዘሽልኝ ነይ። እማዬ አንቺ የምትፈልጊያትን አይነት ሴት ለመሆን በጣም እየሞከርኩኝ ነው። እሱ ግን ምንም ሊገባው አልቻለም። እማዬ ይቅርታ፣ ከዚህ በላይ ምንም ማድረግ አልችልም። ነገ ቤት እመጣለሁ። የኔ ፍቅር የትም አትሄጂም። እኔ እኮ ስለ አንቺ ለጓደኞች አውርቼ አልጠግብም። እና ታዲያ መኖሩ ለምን ከበደ? አላውቅም። ልዩ ሴት እንደሆንሽ አውቃለሁ። ያለ አንቺ ደግሞ ማንም አይችልም። በጣም እየተጎዳው ነው። ስሜቴን ጠብቅልኝ። ቃል እገባልሻለሁ፣ መቼም አልደግመው። ለምን ለተወሰነ ቀን የሆነ ቦታ እንሂድም?